እሺ ምን እያረክ ነው? እያጠናው አይመስልም? ለነገሩ አይገባ ዝም ብላ አገላብጠው። ምንድን ያሹ? አረ ምንም አይደለም ይታያል እንዴ? የሆነ ነገር ያሽ ይመስላል። ባይዘዌ ግን ማለት ነው ማይ እኔ ከነጋ ጀምሮ ምግብ እንዲህ ባፌ አልቀመስኩም። አረ ሙቺ አረ እዛው ድፍት በል ሰውዬው። ካሁን በኋላ እዚህ ቤት ውስጥ ሙቺ ምናምን አትበለኝ። እዛው ሄደህ ተደፋ ሙቺ ይለኛል። አረ ማይ እያጓጓሽኝ ነው። ምንድን ነው ያሹ? ያሹን ነገር ወይ አሳይኝ ሊወጣ ነው። ዛሬ ስጋ ልንበላ ነው። ወይኔ ሙዝ ነው። አዎ ሙዝ ነው። ምን ስጋ ማለት? ኧረ እባክሽ ለአመት በዓል እራሱ እዚህ ቤት ሙዝ ነው የምበላው። ካሁን በኋላ ስጋ እንዳትጠይቅ። ይሁን እሱንስ ያጣ ስንት አለ? አዎ ልክ ነህ። ከነሱ ውስጥም ያው አንዱ አንተ ነህ። አዎ እሱማ ልክ ነው። ግን አሁን ሊደርሰኝ ነው። እና ማዬ ስንት ነው የሚደርሰኝ? ወይ ላንተማ ብዙ ልጣጮች አሉ። ይመቻል። ምን ያደርገኛል? ያው ትበለዋለህ። ለነገሩ ይቀመጥልኝ በኋላ ትበለዋለህ። ችግር የለም። እኔ የምልሽ ማዬ የሆነ ነገር ጠይቅሻለሁ ብዬ። አንቺ ቆይ መወፈር ነው ወይስ መክሳት ነው የምትፈልጊው? ወይል እንግዲህ እኔ ያው ያን አይል መወፈር አልፈልግም፣ ግን ያው መክሳት ነው ፈልገው። ያው ይሄ ውፍረቴን ብቀንስ ደስ ይለኛል እኮ። ሙዝ ደግሞ በውስጡ ምን አለው? ቫይታሚን፣ ፕሮቲን፣ ፎስፈረስ፣ ሶዲየም ምናምን ስላለው ያው ፍርሻል እና ማምጪው ልብለው። ይሄን ብላ። ቆይ ማዬ እኔ እዚህ ቤት ቆይ ምግብ ለመብላት እንደዚህ ልሰቃይ እንዴ? እሺ እሰጥሃለሁ፣ ችግር የለውም። ግን የዚህ ሙዝ ስም በእንግሊዘኛ ከነገርከኝ እሰጥሃለሁ። ይቻላል። ግን ባጣህ ቁጥር ከላው ላይ እየበላው ስታጣ እየበላው ሄዳለሁ። እሺ ይቻላል። ደሞ ሙዛው ነው የምታክለው። እሺ ቆይ ጀምር። ቴብል ምን አይደለም። ኦሬንጅ፣ ፖታቶ፣ ቶማቶ። ፖታቶ ምን ነው? ከፖታቶ ላይ ችግር አለበት እንዴ? ደጋገምከው። ባናና ነው። አግኝተኸዋል። የስ እንዴ አገኘው። አንዴ ለምን በላሽው? ወይ ልጄ መጀመሪያ እኮ ነው ያበላሸው ቴብል ብለህ። አይ ሲጀምር እኮ አውቄ ስቀልድ ነው እንጂ እኮ ቴብልማ ቲማቲም እንደሆነ እኮ አንተ ልጅ እንግሊዘኛን በመስኮት ነው እንዴ ተማርከው?